ሰድ እንግዲህ ብዙ ነገር አሳልፈናል። እኔ እናንተ በማርሻል አርት ብዙ እንዳሳለፍክ አውቃለሁ። ብዙ ለፍተሃል፣ ብዙ ጥረሃል። ሰው ግን የሚያውቅ በቲክቶክ ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስንሰጣት ምክር ምንድን ነው? እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ ዩኤፍሲ ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ። ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስሰብር ፖሊስ ከተላለ እንሰስ ደበድብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ እኔ ተጨንቄ ማላቅም። የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ለዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ነው ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ። ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላል? ምንድነው የምትበለው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ፈየን በቀሉ እስቲ አንዴ እንጨፍር ነኝ ላይ ተጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍሪ። ተነሽ ጨፍሪ እንጂ ጨፍር አሁን ሰው እጄን ፈልጓለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገልጽ ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁት? አንድ ሀገር ብቻ ሴዶ ግጠመኛ 500 ሺህ ሴዶ እቺን 3 ወር ነው በእኔ ፋይት ሲያደርግ የነበረው። አንተንም ዋጋህን አስከበርኩልህ። ብዙ ዓመታት አሳያቸዋለሁ። የዛሬ ስንት ዓመት አስከበርኩ። ፋይት አድርግ ብዬ ቴክስት ሳደርግ አስከበርኩ። ሴዶ አፈመስኩ።
ዋንጣ አረጋለሁ ልንገራ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ የሚጠላ ይህንን መቼም አንድ አትሆንም። ከማሻሻል ትወጣለህ። ኢትዮጵያ ህዝብ ይጠላል። ይህንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታውቅም። ጋዜጣ አንብባ አስለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ የሚለውን አቶል በቀሉ ይሄ የሶስት ወር አይደለም፣ ለብዙ ዓመታት አታገኝም። መትክለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው ሴዶ ማርሻል አርት በኔ ምክንያት ነው። ቆይ ይህንን ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው በእኔ ምክንያት ነው። ለማለት ሴዶ አንዴ ጨርስና ከዛ ጆኒ ጨርስ፣ ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በእኔ ምክንያት እዚህ እንደደረስክ አታስብ። በእኔ ምክንያት ነው ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለእኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ አቴንሽን ማግኘት አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነው። ተቆጣጠረው። ኪንግ ሲረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ኪንግ ሲረ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ? እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ። ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። we don't care ቲክቶከር ይሄን ነው ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል ብር አውጥቶ ውጭ ሀገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን ይሄን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትጠይቅ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቃሉ ይዶ ነው የሚያቶ ነግሬሻለሁ እኮ በእኔ ምክንያት በእኔ ምክንያት አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ለሞት ስትል ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያደረከው? እስቲ ስማ፣ ምን ዳይፐር ነው ያደረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያተው። አታውቀኝም። ዳይፐር እስቲ አሳይ። ሾፍ አሳየና፣ ሹፍ አሳየን እንጂ። እሺ አሳየን ጆኒ። በዳይፐር እያወራ ስማ፣ እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን የሚፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይህን ቀን እየጠበቅኩ እንደነበረ። አንተ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው። ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ነው አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ እችላለሁ ባይ ኤኒ ሚንስ ማለት ነው። የስ ስለዚህ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቼዋለሁ።
ጠፋው ብዬ አንጫጭቻለሁ፣ ተሰብሬያለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄንን ነው ሀበሻ በኔ ቢዝነስ ነው እዚህ ጋር በኔ ምክንያት እዚህ ቀረብክ፣ በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔ እምቢ ብል ወላሂ ማንም ይሄን ፋይት አያይም የነሱን ፋይት this is my word ያ ነው ጀኑ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖት ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሸፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍሮኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱም ደግሞ የወንድ ልጅ ጥጉን የሚያሳያለው። እሺ ናይስ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ይሹና ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። Islam is perfect, the believer is not perfect. You should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት። ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ተጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩን እድል አይኖረውም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር you don't know me at all። አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ። አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ የልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። how to ሚክስድ ማርሻል አርት የምትወዱት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ እኮ ነገር የለም እየተለረባችሁ ሚክስ ማርሻል አርት በረሰና ተባለና ነገር አይደለም። ሚክስድ ማርሻል አርት ስንት ዓመት ሰርቶ ለአስተማር ብቁ ያልሆኑ ሰዎች ስለ ሚክስድ ማርሻል አርት ምን ታውቃለህ? ስለ ሚክስድ ማርሻል አርት የምታውቀው ነገር አለ? እሺ ኤምኤም ትላለህ ዋሽ ተባት እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አንግዋ በቅዬ በቀሉ ለስ እንጨፍር በቀሉ ቀንሽ ደረሰ ነይ እንጨፍራ ነይ እንጨፍር እስቲ ጨፍሪ ነይ ጨፍሪ